ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ ደግሞ ምን አሳያችኋለሁ መሰላችሁ? ተመሳሳይ ድምፅ ያላቸው የእንግሊዘኛ ቃላቶች ነገር ግን የተለያየ ትርጉም ያላቸውን የእንግሊዘኛ ቃላቶችን አሳያችኋለሁ። እስከ መጨረሻው አብራችሁኝ ዩቲዩብን ሰብስክራይብ በማድረግ ጀምሩ። እስከ መጨረሻው አብራችሁኝ ከሆናችሁ እንዴት ተመሳሳይ ድምፅ ሊኖራቸው ቻለ የሚለውንም አብሬ ያሳያችኋለሁ ማለት ነው እና እያንዳንዱን አጠቃቀማቸው ምን እንደሚመስል አሳያችኋለሁ። ብቻ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁ ይሁኑ። ወደ ቃላቶቹ እንሄዳለን። ሴም ሳውንድ ተመሳሳይ ድምፅ but in different meaning የተለያየ ትርጉም። ተመሳሳይ ድምፅ ትርጉማቸው ግን የተለያየ የእንግሊዘኛ ቃላቶች። የመጀመሪያው አንደኛ ማሳያቸው ሶስት ቃላቶች ናቸው። ይሄው እንደምታዩቸው እዚህ ጋር አለ አንድ ቃል፣ እዚህ ጋር አለ፣ እዚህ ጋር አለ። ይሄ ስናነበው ምን ይላል? ቱ። ስለዚህ ፕሮናውንስ እናደርገው ስናነባቸው ድምፁ ቱ የሚል ድምፅ ነው ያለው፣ ግን ትርጉማቸው ይለያል። የመጀመሪያው ቱ ሁለት ቁጥር ማለት ነው። ሁለት ቁጥር ለምሳሌ በምሳሌ ያሳያችሁ I have two books. እስኪ አብራችሁ ይበሉ። I have two books ሁለት መጽሐፎች አሉኝ ማለት ነው። በአማርኛ ሲተረጎም ሁለት መጽሐፎች አሉኝ። ስለዚህ የመጀመሪያው ቱ ሁለት ቁጥር ማለት ነው። ሁለት ቁጥር። ሁለተኛውን እስኪ ቱ ዳብል ኦን ነው በጣም ማለት ነው ትርጉም። ይሄ በጣም ማለት ነው በጣም። ይሄስ ሁለት ቁጥር ማለት ነው ሁለት ቁጥር። በምሳሌ ነው እስኪ ምሳሌ ሰጠን ነው። ለምሳሌ I am too tired. tired ማለት ድካም ማለት ነው። I am too tired። አሁን እዚህ ጋር ሁለተኛ ማሳያቸው ቱ በጣም ማለት ነው በጣም። ስለዚህ am too tired እስከብራችሁ ይበሉ። am too tired በጣም ደክሞኛል ማለት ነው። በአማርኛ ሲተረጎም በጣም ደክሞኛል ማለት ነው። ስለዚህ ሁለተኛው ቱ በጣም ማለት ነው። በሶስተኛው ቱ ወደ እንደማለት ነው። እችኛዋ ቱ ወደ እንደማለት ነው። ወደ በምሳሌ ያሳያችሁ I go to school ወደ ትምህርት ቤት እሄዳለሁ። ስለዚህ ቱ የምትሏ ወዴት? ወደ ትምህርት ቤት I go to school። ስለዚህ እንዲህ እያለን ታነባላችሁ ማለት ነው። አብራችሁ ትላላችሁ ከኔ ጋር ማለት ነው። ቀጣዩ ላሳያችሁ። ሁለተኛው ይሄ ዜር ሲነበብ ዜር፣ ይሄም ዜር፣ ሶስቱም ዜር። እስኪ አብራችሁ ከኔ ጋር በሉ ዜር። በቃ ይሄን። እሺ ይሄኛው ዜር ማለት ምን መሰላችሁ? እዚያ ማለት ነው። እዚያ ለምሳሌ በምሳሌ ላሳያችሁ። go there ወደዚያ ሂድ ማለት ነው። ወደዚያ ሂድ ማለት ነው። አንድ ሰው ለምሳሌ go there ብላችሁ ወደዚያ ሂድ። እሺ አሁን እነዚህ ተመሳሳይ ድምፅ ያላቸው ቃላቶች አንድ ሰው በሚናገርበት ሰዓት ተመሳሳይ ድምፅ ካላቸው እንዴት አንድ ሰው ሲናገር እንዴት መለየት እንችላለን ብሏቸው የምትጠይቁ ልጆች አላቸው። ምን እናደርጋለን መሰላቸው? ቤዝድ ኦን ኮንቴክስት ይባላል። ቤዝድ ኦን ኮንቴክስት ምን ማለት እንደፈለገ መረዳት እንችላለን። ለምሳሌ I have two books እያለ መቼም በጣም ይላም ብለን አናስብ። am too tired እያለ ሁለት ቁጥር ሌላ ይችላል። ስለዚህ ከሰውየው ንግግር ተነስታችሁ መረዳት ትችላላችሁ ማለት ነው። መረዳት ትችላላችሁ። ስለዚህ go there ሁለተኛው ዜር ይችኛዋ ማለት ነው። ስለዚህ ይች እዚያ ማለት ነው። እዚያ ማለት ነው። ይችኛዋ ዜር ማለት ግን የነሱ ማለት ነው።
የእነሱ የነሱ። ሁለተኛው ዜር እዚህ ጋር ማሳያችሁ ይሄ ሁለተኛው ዜር ይሄ ማለት ነው። ይሄ ሁለተኛው ዜር የነሱ ማለት ነው። ለምሳሌ this house is there or this is their house. This is their house. Their house. This is their house. This is their house. ይህ የእነሱ ቤት ነው። ስለዚህ ዜር የምትባ የነሱ ባለቤትነትን ታመለክታለች ማለት ነው። ሌላኛው ሶስተኛው ዜር ይሄኛው ዜር ማለት እነሱ ማለት ነው። እነሱ ማለት ነው። እነሱ ይሄኛው ዜር እዚህ ጋር ላሳያችሁ። ይሄኛው ዜር ሲያጠር ነው። እሺ they are የሚለው ሲያጠር ስናሳጥረው ምን ይሆናል? there ይሄኛው they are ነው። ተመሳሳይ ናቸው። they are ይሄኛው there they are። ስለዚህ they are ሲያጠር there ይሆናል ማለት ነው እንጂ ተመሳሳይ ናቸው። እሺ ለማንኛውም ዜር ማለት ሶስተኛው ዜር እነሱ ማለት ነው። እነሱ በምሳሌ ላሳያችሁ they are students. They are students. እነሱ ምንድን ናቸው? ተማሪዎች ናቸው። ተማሪዎች ናቸው። እሺ ተከታተሉ። እዚህኛው ይሄ ሲ ታያቸዋል። እስኪ ሲ ይሄም ሲ ማለት ነው። ይሄኛው ሲ ማለት ማየት ማለት ነው። ማየት። ይሄኛው ሲ ደግሞ ምን ማለት መሰላችሁ? ባህር ማለት ነው። ባህር ታውቃላችሁ? ባህር ማለት ነው በአማርኛ ሲተረጎም። ይሄ የመጀመሪያው ሲ ማየት። በምሳሌ ላሳያችሁ። I see a bird. ምን አየሁ? ወፍ አየሁ። እስቲ በባህር በሚለው ላሳያችሁ። ባህር ለምሳሌ ሬድ ሲ ቀይ ባህር ማለት ነው። ይሄኛው ቀይ ባህር ማለት ነው። ይሄኛውስ ወፍ ምን አልኩ? ወፍ አየሁ። ስለዚህ እንደዚህ ብላችሁ ትለዩታላችሁ ማለት ነው። እስኪ አብራችሁ ከኔ ጋር በሉ። ሲ ይሄኛውስ ሲ። ግን ለምን ተመሳሳይ ድምጽ ይኖራቸው ቻለ? ሁለቱም ለምን ሲ ሊባል ቻለ? እስኪ ላሳያችሁ። ይሄኛው ተመሳሳይ ሊሆንበት የቻለ አሁን በደንብ ይሁን። ሲ ሁለት ቫውል ተከታትለው በሚመጡበት ጊዜ በአንድ ቃል ውስጥ ሁለት ቫውል ተከታትለው በሚመጡበት ጊዜ የመጀመሪያው ቫውል በሎንግ ሳውንድ ይነበብና የሁለተኛው ሳውንድ ግን ሳይለንት ወይም ደግሞ ድምፅ አልባ ይሆናል። ሁለተኛው ቫውል ማለት ነው። ለምሳሌ አሁን ይሄ ኢ ተመሳሳይ ቫውል ናቸው፣ ተከታትለው ነው የመጡ። ይሄም ኤ ሁለቱም ቫውል ናቸው። ስለዚህ እነዚህ ሁለቱ ቫውል ተከታትለው በሚመጡበት ጊዜ የሁለተኛው ሳይለንት ሳውንድ ይሆናል። ሳይለንት ሳውንድ ማለት አይነበብም ማለት ነው። ይሄው አይነበብም፣ ድምጽ የላቸውም ማለት ነው። ስለዚህ እቺ ድምጽ የላትም ማለት ነው። እቺ ድምጽ የላትም ማለት ነው። ስለዚህ ድምጽ የላቸውም ማለት ሁለቱ አናነባቸውም ማለት ነው። በደንብ ይሄው ጠፋናቸው፣ ጠፉ። ስለዚህ ጠፉ አይነበቡም ማለት ሁለቱም ኤስኢ ተመሳሳይ ናቸው አይደለ? ሁለቱም ሲ ነው የምንላቸው። የኢ ሎንግ ሳውንድ ደግሞ ማን ነው? ኢ ነው ሎንግ ሳውንድ ኢ። ስለዚህ በኢ ታነቡታላችሁ። ሲ በዚህ ምክንያት ተመሳሳይ ድምጽ ሊኖራቸው ችለዋል ማለት ነው። ሌላኛው ማሳያችሁ እዚህ ጋር ያለው ይሄን ስታነቡት ነው ራይት። እዚህ ጋር ለምን ተመሳሳይ ድምጽ ሆኖ ቻለ? እቺ ደብሊው ትዋጣለች። እዚህ ጋር ትዋጣለች። ስለዚህ ከደብሊው በኋላ ያለው ነው የምታነቡት። ከዚህ ጀምራችሁ ነው ከአረ ጀምራችሁ ነው የምታነቡት። ራይት ገብቷችኋል? እሺ ይህም በተመሳሳይ ጂና
ጂ እና ኤች ይዋጣሉ። እነዚህ ሁለቱ ይዋጡና ጂ እና ኤች RIT ስለዚህ ራይት ይሆናል ማለት ነው። ራይት ይሄኛው ራይት ትክክል ማለት ነው። ትክክል ማለት ነው። ይሄኛው ራይት መጽሐፍ ማለት ነው። መጽሐፍ ካቻ መጽሐፍ ማለት ነው። በምሳሌ ላሳያችሁ። ለምሳሌ you are correct ብል አንተ ምንድነህ ልክ ነህ ማለት ነው። ስለዚህ የመጀመሪያው ራይት ይቺ ታያችኋለች። ይቺ የመጀመሪያው ራይት that's what correct ማለት ነው። you are right ልክ ነህ አንተ ማለት ነው። ሁለተኛው ራይት መጽሐፍ ነው። ለምሳሌ ራይት your name ስምህን ጻፍ ማለት ነው። ራይት your name በደንብ እየገባችሁ ነው። ከእናንተ ግን የምጠብቀው ምንድነው? ሰብስክራይብ ማድረግ። ሰብስክራይብ አይከፈልበትም። ከሰብስክራይብ አድርገህ ተማር። ተከተለኝ። ሁለተኛው ላሳያችሁ። አይኛው ባይ ሶስቱም ተመሳሳይ ድምጽ ነው። ባይ ይሄ ማለት ነው በእንደ ማለት ነው። የላም ትርጉም አለው። የላ ቀን አሳያችኋለሁ። ዛሬ ግን በሚለው አሳያችኋለሁ። ለምሳሌ I am go to school by what? I'm go to school by bus. በምንድን ነው? በባስ ነው ትምህርት ቤት የሚሄደው። I'm go to school by bus በባስ ነው ወደ ትምህርት ቤት የሚሄደው። ስለዚህ ባይ ነው እንደ ተጠቀምናት ማለት ነው። ይሄኛው ባይ መግዛት ማለት ነው። መግዛት ለምሳሌ I will buy car next year. I will buy car next year ቀጣይ ዓመት ምን መኪና እገዛለሁ ማለት ነው። እሱ መግዛት ማለት ነው። እቺኛዋ ባይ ቻው ማለት ነው። ሲዩ ማለት ነው። ሲዩ እንደማለት ነው። ባይ ማለት ቻው እንደማለት ነው። ባይ ጉድባይ ሲዩ ላተር ሲዩ እንደማለት ነው። እስኪ እቺ ላሳያችሁ የመጨረሻዋን meet they have the same sound but they have different meaning. The first one meet, the second one meet. ሁለት በሁለት ተከታትለው በሚመጡበት ሰዓት ለምሳሌ ኢ ተከታትለው ነው የመጡ። ስለዚህ እችኛዋ ሳይለንት ሳውንድ እችም ሳይለንት ሳውንድ ትሆናለች፣ ድምጽ አልባ ይሆናል። ስለዚህ ሚት የመጀመሪያው ሚት ምንድነው? መገናኘት ማለት ነው። መገናኘት መሰባሰብ ማለት ነው። ለምሳሌ we will meet tomorrow. We will meet tomorrow ነገ እንገናኛለን ማለት ነው። we will meet tomorrow። ይሄኛው ሚት ማለት ስጋ ማለት ነው። ስጋ I like meat። ይህን ይመስላል ዛሬ ያሳየኋችሁ ተመሳሳይ ድምጽ ያላቸው የእንግሊዘኛ ቃላት። በቀጣይ ቪዲዮ ደግሞ ሌሎችን አሳያችኋለሁ። እናንተ ግን በኮሜንት የምትፈልጉ ከሆነ እንፈልጋለን በሉኝ፣ እሰራላችኋለሁ። ሰላም ሁኑልኝ። ሰብስክራይብ ማድረጋችሁ እንዳትረሱ።